ሰላም ጤና ይስጥልኝ ውድና የተከበራችሁ የማያ እና መስኪ ቲዩብ ቤተሰቦች እንደምን አላችሁ? እያላችሁበት ሰላማችሁ በዝት ትርፍርፍ ይበልልኝ። ዛሬ ደግሞ ወደ እናንተ ተመልሼ መጥቻለሁ ማለት ነው። በዛሬ ጉድ ነው ይዤላችሁ የመጣሁት ማለት ነው። ጉድ ማለት ነው። በጣም ይቅርታ ታውቃላችሁ፣ ሰው እየዘየርኩኝ ስላለ ነው ድምጽ የገባው። በጣም ይቅርታ። እናንተ ደህና ናችሁልኝ? ሁላችሁም ሰላም ናችሁ ወይ? እኔ አለሁ እግዚአብሔር ይመስገን። ዛሬ ጉድ ምንድን ነው አትሉም እናንተ? ትናንትና እንደሆነ እንዳጋጣሚ ቲክቶክ መንደር ዝም ብዬ ገባሁኝ። ገብቼ አላውቅም ለመናገር እኔ አልገባም ማለት ነው። እና በፊት ነበረ ምገባ የነበረው በገስት እንደዚህ ከጓደኞቼ ጋር ምናምን እንገባ ነበረ። ከዛ ግን ወደ ዩቱብ ስመጣ ተውኩኝ ማለት ነው ቲክቶክን። ትናንትና እንዳጋጣሚ ምን እንደወሰደኝ አላውቅም። ሄጄ የሆነ ላይቭ ላይ ነበሩና ሲያወሩ ሰማሁኝ። ምንድነው የሚያወሩት አትሉም? እነዚህ ስራ እናገናኛለን፣ ትዳር እናገናኛለን፣ እነዚህ ምናምንን የሚሉ ሰዎች አሉ አይደለ? እንትን ላይ ላይቭ ላይ የሚያወሩት። ከዛ ዝም ብዬ ስክሮል ሳረግ አንድ ሰውዬ እንደው ገብቶ ሲያወራ አየሁኝ ማለት ነው። ምን ይላል መሰላችሁ? እሱ ትልቅ ሰውዬ ነው፣ ሼባ ነውና ሚስት ፈልጋለሁኝ ምናምን ነገር ብሎ እዛ እነሱ ጋር የሚፈልገውን ነገር ሲያወራ ከዛ እንዴ ሰውዬ ትልቅ ሰውዬ ምናምን ነገር ያልኩኝ ነበረ። ከዛ አኗሯ ደግሞ ስታናግረው ከዚህ በፊት ትዳር ነበረ ሄዳ የትዳር ሁኔታ ምናምን ልጆች ትዳር ምንም የለኝም አለ። ምንም ሽምጥጥ አደረገ ማለት ነው። የለህም? አዎ። ስለዚህ ሚስት ፈልገ ነው? አዎ ብሎ እያወራ በመሀል በቃ እንደዛ እያላቸው የሚፈልገው ነገር ካወራ በኋላ ደግሞ ቀጣይ ሌላ ሰው እያወራ እንዳለ በመሀል ደግሞ አንድ ትልቅ ሴትዮ መጣች ማለት ነው። ልክ እንደ ሰውዬ መጣች። ከዛ ጉድ 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 አለች መጣ። ምን ነው ማየ? ምን ነው ጉድ? ምን ጉድ ነው ብሎ ሲያወሯት፣ ኧረ ጉድ የታላለች። ማን የታላው? መቶ ሲያወራ የነበረው ሰውዬ። የትኛው ሰውዬ? አዎ መቶ ሚስት ፈልጋለሁ፣ ትዳር የሚባል ነገር የለኝም፣ ልጅ የሚባል ነገር የለኝም ብሎ ሲያወራ የነበረው ሰውዬ የታለ ስትል፣ ምን ፈልገሽ ነው? አዎ ባለቤቴ ነው አለች መታ። ጉድ ጉድ ጉድ! ምን ነው አሉ እንደ ሰዎቹ ድንግጥ ነው ያሉት ማለት ነው። እንዴት ባለቤቴ ነው? ምን ማለት ነው? የለኝም ብሏል እኮ ልጅ የለኝም ብሏል፣ ሚስት የለኝም ብሏል ሲባል እንዴ አለው 3 ልጆች አሉት ሚስቱ እኔ ያለው ስትላቸው እንደ ሰው ድንግጥ ነው ያለው ማለት ነው። እና እኔ በጣም ነው ያስገረመኝ። እና እንዲህ የምታደርጉ ሰዎች ቆይ ምን አስባችሁ ነው? ሚስታችሁን እንደምን አይታችሁ ነው? ልጆቻችሁን ደግሞ አሻንጉሊት አድርጋችሁ ነው? ሚስቶቻችሁን አሻንጉሊት አድርጋችሁ ነው? የለኝም ብላችሁ ቆይ ሌላ ፍራት የምትፈልጉ ሰዎች ግን ሀራም አይደል እንዴ? እውነት እናንተ በጣም ነው የሚደብረው። በእውነቴን ነው የምላችሁና አይቼ ገርሞኝ እንደው ተገርሜ ልሞት። እንዴ ለካ ሚዲያ ላይ እየመጡ የማይታወቅባቸው እየመሰላቸው ማለት ነው። ደግሞ ደግነት ምንድን ነው ፊታችሁ እየታየ ነው እንዲያነ ሰዎች የሚለቀቀው ቪዲዮ። ምክንያቱም ነገ ሌላ ሰው ሊያያቸው ስለሚችል ቤተሰብ ያያል፣ ልጆች ያሉ፣ ሚስቱ ታያለች። ለዛ ምንም በእንትን የሚሆን ነገር የለም። በሆነ በፎቶ በሆነ ነገር አይሆንም፣ በቪዲዮ እንዲታየ ነው። እና ሴትዮ አጋጣሚ ቪዲዮን ስላየች ነው የመጣችው ማለት ነው። ለምን ባታይ ኖሮ አትመጣም፣ አታውቅም ነበረ። ግን ስላየች እንዴ ባሌ አይደል እንደ ይሄ ሰውዬ ብላ ነው የመጣችው ስላየች ማለት ነው። ባታየው ግን በቃ ይሄ ቪዲዮ ያልፋታል፣ አታዩም፣ እሱም ይቀጥላል እንደዚህ ያደረገው ሰው ደግሞ ባሌ ብላ እንደዛ ትኖር ነበረ። ግን ደግነቱ በቪዲዮ ስለሆነ ስለታየ መታ ያዘችው ማለት ነው። ግን እንዲህ የምታደርጉ ሰዎች ነውር አይደል እንዴ? ሼም አይደል እንዴ? ልጅ እያላችሁ ሚስት እያላችሁ የለኝም ብላችሁ እሺ እሷን ዝም ብላችኋል። አሁን የምታገቡትን ሴት ምን ብላችሁ ልትኖሩ ነው? ከዛ እሷን ወደፊት ይሄ ነገር የማይታወቅባችሁ መስሏችሁ ነው አብራችሁ መኖር ስትጀምሩ ህይወት እንደዚህ በቃ ሲቀጥል በቃ እያደረ እየዋለ ሲሄድ የማይታወቅባችሁ መስሏችሁ ነው? እንትን እኮ ማለት እንዲህ መጥፎ ነገር ሰርታችሁ እኮ እድሜያችሁ ሙሉ ማለት ነው ብትኖሩ ራሱ በቃ በሰቀቀን ነው የምትኖሩት። ማለት ከዛሬ ዛሬ እንዲሆነብኝ፣ ከዛሬ ዛሬ ታወቀብኝ፣ ከዛሬ ዛሬ በቃ ሰቀቀን ውስጥ ነው የምትገቡ ሲጀመር ማለት ነው። በቃ የተረጋጋ ህይወት አይኖራችሁም። ለምን? የደበቃችሁት ነገር ስላለ። አንድ ሰው የሆነ ነገር በውስጡ ከደበቀ ማለት ነው እድሜ ልኩም በቃ እንደዚህ በቃ ሲሳቅቅ ነው የሚኖረው። ምክንያቱም ከዛሬ ዛሬ ታወቀብኝ፣ ከዛሬ ዛሬ እንዲሆነብኝ በቃ በማለት ብቻ ታልቃላችሁ። ስለዚህ እውነቱን ተናግሮ በመሸበት ማደር ካላችሁ አለኝ እንዲሆኝ ነው በቃ። ለምን ተዋሻላችሁ? ማርያምን እንዴ እናንተ እድሜ ልካችሁን በሰቀቀ እንድትኖሩ ነው እንዴ? ከዛሬ ዛሬ ታወቀብኝ፣ ከዛሬ ዛሬ ደግሞ ሚስቴ ነቃችብኝ፣ ከዛሬ ዛሬ ያወቀችብኝ ብላችሁ በሰቀቀን ከምታልቁ በቃ እውነቱን ተናግሮ በመሸበት ማደር ይሻላል። እና እንዲህ የምታደርጉ ሰዎች እረፉ፣ ተመለሱ፣ ተቆጠቡ ከእንዲያ ነገር ማለት ነው። እውነት እኔ ያው አይቼ ስለገረመኝ ነው እግዚአብሔርን። ምክንያቱም እናንተ
ቤት ውስጥ ይሄን ያክል 3 ሊያስቀምጣችሁ ሚስት አስቀምጣችሁ፣ ለዛውም በእድሜ ገፋ ያለ ሰውዬ ማለት ነው። ትልልቅ ሰውዬ እናንተ እንደው ትንሽ እንኳን ወጣት እንኳን ቢሆኑ ችግር የለውም ትላላችሁ። ወጣት ስለሆነ ነው ትላላችሁ። ትልቅ ሰው ማጎን ያኪ እውነት በጣም ነው የሚገርመውና እኔ ስለገረመኝ እስኪ ለቤተሰቦቼ እስቲ ልንገራቸው ብዬ ነው የመጣሁት ማለት ነው። እና እንደምታረጉ ሰዎች ጥሩ አይደለም፣ ረፉ እንዴ። እኛ ምን እንማር ታዲያ? ከእናንተ ምን እንማር ታዲያ? ስለዚህ እንዲህ አይቼ ነው ከቲክቶክ መንደር የመጣሁት ማለት ነው። አይታችሁ ከሆነ እንግዲህ አይተናል በሉ ኮመንት ላይ አስቀምጡልኝ ሀሳብ ማለት ነው። እና በጣም ይከብዳል የምር። ለምን የሆነ ነገር ውስጣችሁ ላይ ካለ ግልጽ ያልሆነ ነገር ካለ ማለት ነው እድሜ ልካችሁን በቃ በሰቀቀን ትኖራላችሁ። በእውነት የምላችሁ ምክንያቱም መጥፎ ጥሩ አይደለም። ሆዳችሁ ላይ ቁጭ ብሎ በቃ ሁሌ ስላላችሁ ከዛሬ ዛሬ ታወቀብኝ፣ ከዛሬ ዛሬ ተነቃብኝ፣ ከዛሬ ዛሬ እንዲሆነብኝ ስትሉ በቃ በሰቀቀን ነው የምታልቁት። ማርያምን ነው የምላችሁና ግልጽ ሆኖ መቅረብ በቃ ግልጽ ሆናችሁ በቃ ያለው ነገር ለምን ህይወታችሁም ይቀላል እኮ። ግን መጥፎ ነገር በውስጣችሁ ውሸት ይዛችሁ ነገር ላይ እውነት ሲወጣ ግን ትልቅ ችግር ውስጥ ነው የምትገቡት ማለት ነው። ለሚስታችሁ ምን ብላችሁ ተሳምነው ነው? ከዛ እሺ አሁን ደግሞ ለአዲሷ ሚስት ደግሞ ምን ብለን ተሳምን ነው? ምን እህቴ ወንድሜ ለማለት ነው? ጉድ እኮ ነው እናንተ፣ የጉድ ነው። ይጠብቀን ፈጣሪ ከእንዲያን ነገር። በእውነት የቃቃ የውሸት ኑሮ ነው የሚሆነው እንዲያን ነገር ማለት ነው። ስለዚህ ከእንዲያ ነገር ፈጣሪ ይጠብቀን። ሲጀመር ደግሞ እናንተ እዚህ ሜዳ ላይ መታችሁ ሚስት ፈልጋችሁ ባልፈልጋችሁ ከዛ በኋላ እንዴት ያለ ህይወት ነው የምትኖሩት? ቆይ ምን አይነት ህይወት ነው የምትኖሩት እንዴ? ሚስት ካተሻለም እንዴ የልጅነት ሚስት የዶች እናት አብረሃት የኖርከው አይሻልም? ደግሞ እሷን ሳትፈታ ከእሷ ጋር እየኖርክ የለኝም ብሎ እንዲህ አይደብርም እንዴ? እውነት በጣም ይከብዳል። እና ውዶችዬ ሁላችን ይጠብቀን፣ ከእንዲህ አይነት መከራ ይጠብቀን። ይሄ እኮ መከራ ነው። በስመ አብ ወወልድ ወመንፈስ ቅዱስ በጣም ይከብዳልና ይሄ ለእናንተ እንግዲህ ልንገራችሁ ብዬ ነው። ውድ ቤተሰቦቼ አብራችሁ ስለነበራችሁ አመሰግናለሁ። ለቤት አዲስ ሆናችሁ ደግሞ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንዳይረሳ። ሀሳባችሁ ኮሜንት ላይ አስቀምጡልኝ። ባይ